በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የድንግል ማርያም ወዳጆች፣ በክርስቶስ ደም የተዋጃቸው የኤማሁስ ቲዩብ ቻናል ተከታታዮች እንደምን አደራቸው? እንደምን ሳረፈዳቸው? የሰማይና የምድር ፈጣሪ እግዚአብሔር አምላክ ለዚች ውብ ማለዳ ለተናፋቂዋ የልደታ ማርያም የቃል ኪዳን ቀን በሰላም ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እናትነቷ ለዓለም ሁሉ የበራ መመኪያችንና የደህንነታችን ምክንያት የሆነችው እመቤታችን ቅድስት ድንግል ማርያም የተወለደችበት ይህ ዕለት የምህረት የቃል ኪዳን የበረከት ቀን ነው። ማለዳችንን በጸሎት ስንጀምር ቀናችን በበረከት ይሞላል፣ ልባችንም በሰላም ያርፋል። ዛሬ በዚህ ድንቅ የጠዋት ጸሎት የአምላክን ቸርነት የእናታችንን አማላጅነት ወደ ቤታችሁ ይዘን መተናል። አብራችሁን ጸልዩ፣ በረከቱንም ተካፈሉ። ይህ ጸሎት ለሁላችሁም የሕይወት መመሪያ፣ ለቤታችን ሰላም፣ ለልባችን እረፍት ይሆን ዘንድ እስከ ፍጻሜው አብራችሁን እንድትጸልዩ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የዚህ መንፈሳዊ ጉዞ ተጓዦች እንድትሆኑ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ለሌሎች ኦርቶዶክሳውያን ወንድም እህቶቻችን የበረከቱ ተሳታፊ እንዲሆኑ ታደርጉ ዘንድ በቅድስት ድንግል ማርያም ስም እንጠይቃለን። እስከ ቪዲዮ መጨረሻ አብራችሁን ሆኖ አብረውን የሚጸልዩትን ማህበረሰብ ሁሉ አስቢያቸው። በበሽታ አልጋ ላይ ያሉትን በፈውስ እጅሽ ዳስሻቸው። በጭንቀትና በሐዘን ተስፋ የቆረጡትን በደስታሽም ጎብኛቸው። ስደተኞችን ከሀገራቸው ርቀው ያሉትን በሰላም ጠብቀሽ ለሀገራቸው ማብቂያቸው። ወጣቶችን ከክፉ ግብረ አበር ጠብቂልን፣ ሕፃናቶችን በቅድስና አሳድጊልን። ዛሬ ጠዋት ስንነሳ ያሰብነውን መልካም ምኞት ሁሉ ፈጽሚልን። እመቤታችን ሆይ ለኢያቄምና ለሐና ፍሬ የሆንሽ የቅዱሳን ሁሉ መመኪያ፣ የጠፋውን አዳም ፍለጋ የመጣው የክርስቶስ እናት ሆይ እኛንም ከጥፋት መንገድ መልሽን። የሰላም እመቤት ሆይ በዚች ማለዳ ስለ ሀገራችን ኢትዮጵያን ለምንሻለን። በነጻነትና በፍቅር እንድንኖር ሰላምሽን ስጪን። በሕዝቧ መካከል አንድነትን፣ ፍቅርንና መተሳሰብን ማውርጂ። ረሃቡን፣ ቸነፈሩን፣ ጦርነትና መለያየቱን ከሀገራችን አርቂልን። ቅድስት ድንግል ማርያም ሆይ ስምሽን የጠራነውን ዝክርሽን ያዘከርነውን በስምሽም የተማጸነውን እምርልሻለሁ ተብሎ ከአምላክ የተሰጠሽን የቃል ኪዳን በረከት ዛሬ በላያችን ሊያፍስሽው። ማለዳችንን ባርክሽ እንዳስጀመርሽን ቀኑን ሙሉ በሰላም አውለሽ ምሽቱንም የደስታና የምስጋና አድርገሽ እንድንገናኝ ቅዱስ ፈቃድሽ ይሁን። አማላጃችንና መጠጊያችን ልደታ ማርያም ሆይ ዛሬ በዚች ማለዳ ወደ አንቺ የምንጮኸው ሌላው ትልቁ ልመናችን ከክፉ አደጋ ከሰው ተንኮል እንድትጠብቂን ነው። እናታችን ሆይ እኛ የምንወጣበትን እንጂ የምንገባበትን አናውቀውም። እግርሽን በረገጥሽበት ምድር ሁሉ በረከት እንደሚመጣ ዛሬም እኛ በምንረግጠው መንገድ ሁሉ ቀደም ብለሽ በመገኘት የአደጋውን እሾህና ጋሬጣ ሁሉ አንሽልን። በአየርም በየብስም በባቡርም በእግርም በምናደርገው ጉዞ ሁሉ ከድንገተኛ አደጋ ካልታሰበ እልቂትና ከሞት ጥላ ጋርጅን። በሥራ ቦታችን፣ በትምህርት ገበታችን፣ በቤታችንና በሄድንበት ሁሉ የሚደባለቅብንን እኛ ሳናውቅ የሚቆፈረውን የክፉዎች ጉድጓድ በአማላጅነትሽ እጅ አንሽልን። የሰላም እናት ሆይ ከክፉ ሰው ምቀኝነት፣ ከምላስ ጦር፣ በስውር ከሚሸረብ ተንኮልና ከተንኮለኞች ወጥመድም ሰውሪን። ክፉ ለማድረግ የሚያስቡትን ሁሉ ልባቸውን ወደ ፍቅርና ወደ ቸርነት መልሻቸው። እኛን ግን በቅዱስ ካባሽ ስር ደብቀሽ ከክፋታቸው አትርፊን። በገሃድ ከሚታየው ሥጋዊ አደጋ በስውርም ከሚዋጋን ከማይታየው ከሰይጣን ውጋትና ፈተናም የአንቺ ልደታ ማርያም የቃል ኪዳን እጅ ጋሻ ይሁንን። ይህንን ቀን የሰላም የጥበቃና የድል ቀን አድርጊልን። የደስታችን ምንጭ የሕይወታችን ፈገግታ ድንግል ማርያም ሆይ ዛሬ በዚች ማለዳ ሌላው የልባችን ትልቅ ጩኸትና ልመና
በአንቺ አማላጅነት በውስጣችን ሰላምንና ደስታን እንድታኖሪልን ነው። እናታችን ሆይ ዓለም በሐሳብ በጭንቀትና በትካዜ ተሞልታለች። የሰው ልጅ ኑሮው ቢሞላ ሀብትና ንብረት ቢኖረው እንኳ በልቡ ሰላም ከሌለው ሕይወቱ ባዶ ናት። ለዚህም ነው ዛሬ ወደ አንቺ የምንማጸነው። የልባችንን ባዶነት በሰማያዊ ሰላምሽ ሙይልን። ከውስጣችን የሚነሳውን የሐሳብ ማዕበል፣ የነገን ስጋትና ፍርሃት ሁሉ አርቂልን። በኑሯችንና በቤታችን ውስጥ እውነተኛውን ዓለም ሊሰጠን የማይችለውና የማይነጥቀንን መለኮታዊ ደስታን አሳድሪብን። ተስፋ መቁረጥና ሐዘን ልባችንን እንዳይቆጣጠሩት አንቺ የብርሃን እናት የደስታ አዝመራሽን በውስጣችን ዝሪልን። የሰላም ንግሥት ሆይ እኛን ብቻ ሳይሆን በኤማሁስ ስር ሆነው ዛሬ ይህንን ጸሎት አብረው የሚጸልዩትን ሁሉ ልባቸውን በደስታ ሙይላቸው። በቤታቸው ፍቅርን፣ በልባቸው እረፍትን፣ በሕይወታቸው ትዕግስትንም ስጫቸው። ዛሬ ስንጀምር ፊታችን በፈገግታ ልባችን በሰላም መንፈሳችን በደስታ ተሞልቶ የአምላካችንን ቸርነት እየመሰከርን እንድንውል አንቺው ማደሪያ ሆኝልን። የሃይማኖታችን መሠረት የጽናታችን አራያ ቅድስት ልደታ ማርያም ሆይ ዛሬ በዚች በተቀደሰች ማለዳ ወደ ዙፋንሽ የምናቀርበው ከሁሉ በላይ የሆነው ትልቁና ዋናው ልመናችን በዚህ አስቸጋሪ ዘመን በጸሎትና በእምነት እንድንጸና እንድታግዥን ነው። እናታችን ሆይ ዓለማችን እምነት በጎደላቸው ተስፋን በሚያስቆርጡና መንፈሳዊነትን በሚያቀዘቅዙ ፈተናዎች ተሞልታለች። የሕይወት ውጣ ውረድ፣ የኑሮ ፈተና፣ የዘመኑ ክፋት አንዳንዴ ጉልበታችንን ያዝሉታል፣ የጸሎት ሕይወታችንን ያጠፉታል፣ እምነታችንም ይፈታተኑታል። ስለዚህም ነው ዛሬ እባክሽን አግዥን እያልን ወደ አንቺ የምንጮኸው። የጸሎት መጋረጃሽ በእኛ ላይ ይዘርጋ። የሰነፈው ጉልበታችን ለጸሎት ይበርታ። የቀዘቀዘው መንፈሳችን በአምላክ ፍቅር እንደገና ይቃጠል። ነገ ምን እሆናለሁ በሚል ስጋት እምነታችን እንዳይናወጥ አንቺ እንደ ጽኑ አለት ደግፊን። እምነታችንን ከሚቀሙ ፈተናዎችም ጠብቂን። አማላጃችን ሆይ ማዕበሉ ሲበረታ ማዕበሉን ያዘዘውን አምላክ ማየት እንድንችል የውስጥ ዓይናችንን አብሪልን። በፈተና ምክንያት ከእግዚአብሔር ቤት እንዳንርቅ ሰይጣን በጥርጣሬና በፍርሃት ልባችንን እንዳይበክለው የአንቺ አማላጅነት ጋሻ ይሁነን። እንደ አባቶቻችን እናቶቻችን በነበራቸው ጽኑ እምነት እኛም ምንም አይነት መከራና ችግር ቢመጣ ከአምላካችን እቅፍ እንዳንወጣ ያንን የማይናወጥ እምነት በውስጣችን አሳድሪብን። በኤማሁስ ስር ሆነው ዛሬ ይህንን ጸሎት የሚሰሙትን አብረው የሚማጸኑትን ሁሉ በትዳራቸው ላይ እምነትና መተማመንን ስጫቸው። በሥራቸውና በሕይወታቸው ላይ ትዕግሥትና ጽናትን አድያቸው። በጸሎት የሚጠብቁትን ያንን ያጡትን መልካም ነገር ሁሉ በአምላክ ፍቃድ አሳኪላቸው። የጽኑዓን መመኪያ ድንግል ማርያም ሆይ የእምነታችን መርከብ እንዳትሰጥም የጸሎታችን ዕጣን መዓዛው እንዳይቀንስ አንቺው ጠባቂያችን ሁኚ። ዛሬን ብቻ ሳይሆን እስከ ሕይወታችን ፍጻሜ ድረስ እስከ መጨረሻው እስትንፋሳችን ድረስ በኦርቶዶክሳዊት ተዋሕዶ እምነታችንን ጸንተን የአምላካችንንም ስም ጠርተን ያንቺንም እናትነት አምነን መንግሥተ ሰማያትን እንድንወርስ በአማላጅነትሽ እርጂን። የዚህን ቀን ጉዟችንን በረከት፣ ጥበቃ፣ ሰላም፣ ደስታና እምነት አድርግሽ ስላስጀመርሽን ስምሽ የተመሰገነ ይሁን። ፍቅርን የወለድሽልን የፍቅር እናት ቅድስት ድንግል ማርያም ሆይ ዛሬ በዚች የተቀደሰች ማለዳ የልባችንን መዝገብ ከፍተን ወደ አንቺ የምንጮኸው ከሁሉ በላይ ስለሚበልጠው ስለ ክርስቲያናዊ ሕይወታችን ማኅተም ስለሆነው ስለ መለኮታዊ ፍቅር ነው። እባክሽን እናታችን ሆይ የልጅሽ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ፍቅር በሕይወታችን በቤታችንና በልባችን ውስጥ ይብዛልን። ዓለም በፍቅር እጥረት እየታመሰች ባለችበት፣ ጥላቻ፣ ምቀኝነትና ቂም በሰዎች ልብ ውስጥ በነገሱበት በዚህ ዘመን እኛ ግን በልጅሽ ፍቅር እንድንጠለል እንለምንሻለን። የኢየሱስ ክርስቶስ ፍቅር በቤታችን ከሌለ
ኑሯችን ሁሉ ትርጉም የለሽ ነው። ንብረታችን ሁሉ ባዶ ነው፣ ሕይወታችንም ጨለማ ነው። ስለዚህም ነው ዛሬ የልጅሽ ፍቅር ይሙላብን እያልን ወደ አንቺ የምንማጸነው። እርስ በርሳችን እንድንዋደድ፣ ክፉ ላደረጉብን እንኳ ይቅርታን እንድናደርግ ያንን የእንጨት መስቀሉን የፍቅር ምስጢር በልባችን ሳይልን። በልባችን ውስጥ ያለውን የጥላቻ የቁጣና የቂም አረም ሁሉ በልጅሽ ፍቅር እሳት አቃጥይልን። ድሆችን እንድንረዳ፣ የተራቡትን እንድናጠግብ፣ የታረዙትንም እንድናለብስ፣ ፍቅርን በተግባር እንድንገልጠው እርጂን። የክርስቶስ ፍቅር ብርሃን ይሁንልን። ድንግል ሆይ ልጅሽ ጌታችን ኢየሱስ ክርስቶስ ለእኛ ካለው ጥልቅ ፍቅር የተነሳ በደላችንን ሳይቆጥር ኃጢአታችንን ሳይመለከት ዛሬም በዚህች ውብ ማለዳ በሕይወት አቆይቶናል። ይህ የእሱ ፍቅር ዛሬ በሥራ ቦታችን፣ በትዳራችን፣ ከሰዎች ጋር ባለን ግንኙነት ሁሉ ውስጥ ጎልቶ እንዲታይ አድርጊልን። በኤማሁስ ስር ሆነው ዛሬ ይህንን ጸሎት የሚሰሙትን ሁሉ የልጅሽ ፍቅር ይጎብኛቸው። ፍቅር የራቃቸውን ትዳሮች በፍቅርሽ አድሻቸው። ወንድም ከወንድሙ የተጣላበትን፣ ወላጅ ከልጁ የተኳረፈበትን ቤት ሁሉ በክርስቶስ የሰላምና የፍቅር መንፈስ ጎብኘው። በልባቸው ውስጥ ሰብአዊ ፍቅር ጠፍቶ በጭካኔ ለተሞሉት ሁሉ ርኅራሄና መለኮታዊ ፍቅርን ስጫቸው። አማላጃችን ማርያም ሆይ እኛን ለዘላለም ካዳነን ካድሰንና ሕይወትን ከሰጠን ከልጅሽ ፍቅር የሚለየን ምንም ነገር እንዳይኖር አንቺው ጠብቂን። መከራ፣ ችግር፣ ስደት ወይም የዘመኑ ክፋት ከክርስቶስ ፍቅር ሊነጥቀን አይችልም። ምክንያቱም እኛን የሚደግፍ የአንቺ የእናቱ አማላጅነትና ጸሎት አለና። ዛሬን ስንጀምር በልጅሽ ፍቅር ተከበን በአንቺ እናታዊ ጥበቃ ተደግፈን በሰላምና በደስታ እንድንውል ውሏችንም ሁሉ ፍቅርን የምንሰብክበትና የምናሳይበት እንዲሆን ቅዱስ ፍቃድሽ ይሁን። የቤተሰብ መባረኪያ የቅዱሳን መኖሪያ እናታችን ልደታ ማርያም ሆይ ዛሬ በዚች በተቀደሰች ማለዳ የልባችንን መዝገብ ከፍተን ጉልበታችንን አጥፈን ወደ አንቺ የምንጮኸው ስለ እያንዳንዳችን ማረፊያ፣ ስለ ቤታችን፣ ስለ ትዳራችን ነው። እባክሽን እናታችን ሆይ በቤታችን በኑሯችንና በቤተሰባችን ውስጥ ሰላምና አንድነትን አብዥልን። ድንግል ሆይ ጠላት ሰይጣን የሰውን ልጅ ሕይወት ለማፍረስ መጀመሪያ የሚዋጋው ቤተሰብና ትዳርን ነው። መለያየትን፣ ክርክርን፣ ጭቅጭቅና ለመግባባትን በባልና በሚስት በወላጅና በልጅ መካከል በመዝራት የቤታችንን ሰላም ሊሰርቅ ይጥራል። ስለዚህም ነው ዛሬ የሰላም ንግሥት ሆይ ወደ ቤታችን ግቢ እያለን የምንማጸንሽ። የቤታችን መቃንና መድረክን በአማላጅነትሽ ባርኬው። የጠብና የጭቅጭቅ መንፈስ ከቤታችን የሚውጣ። በቤተሰባችን መካከል መከባበርን፣ መደማመጥና ፍጹም የሆነ የልብ አንድነትን አውረጅልን። አንዱ ለሌላው ታጋሽ፣ ይቅር ባይና ተሸካሚ የሚሆንበትን የትሕትና መንፈስ በውስጣችን አሳድሪ። ቤታችንን ከፍርሃትና ከመበተንም ጠብቂልን። አማላጃችን ማርያም ሆይ ልክ እንደ ቃና ዘገሊላ ሰርግ ቤት ዛሬም በቤታችን ጎድሎ ያለውን የፍቅርና የሰላም ወይን ሙይልን። የኢኮኖሚና የኑሮ ውድነት ፈተና፣ የዓለም ግርግር፣ ጭንቀት በትዳራችን በልጆቻችን ላይ ጥላቻና መራራቅን እንዳያመጣ የእናትነት እጅሽ ጋሻ ይሁንን። በኤማሁስ ስር ሆነው ዛሬ ይህንን ጸሎት የሚሰሙትን አብረው የሚማጸኑትን ቤተሰቦችን ሁሉ አስቢያቸው። ሰላም የራቃቸውን በፍችና በመለያየት አፋፍ ላይ ያሉትን ትዳሮች በአማላጅነትሽ መልሰሽ አገናኛቸው። ልጆቻቸው መስመር ስተው ከቤት ወጥተው ሐዘን ለተቀመጠባቸው ወላጆች የልጆቻቸውን መመለስና የቤት ውስጥ ደስታንም ስጫቸው። በነጠላ ኑሮ ልጆቻቸውን የሚያሳደጉትን ብርታቱን ረድኤቱንም አብዥላቸው። ልጅ አጥተው ለሚሰቃዩት ለኢያቄምና ለሐና ፍሬ የሆንሽው አንቺ ማርያም የቅዱሳን ልጆች በረከትን ስጫቸው። የሰላም መገኛ ድንግል ሆይ ቤታችንን የቤተ ክርስቲያን ታናሽ ቅርንጫፍ የአምላክ ስም የሚጠራበት ምስጋናና ጸሎት የማይቋረጥበት የመንፈስ ቅዱስ ማደሪያ እንዲሆን አድርጊልን።
ከቤታችን የምንወጣው በሰላም ይሆን? ማታ ስንመለስም የምናገኘው በአንድነትና በፍቅር ይሆን? ዛሬን ስንጀምር ቤታችንን ለአምላካችን ክብር አስረክበናል። አንቺው ጠብቂልን። ድንቅ በሆነው በአምላካችን ቸርነት በእናታችን በቅድስት ድንግል ማርያም አማላጅነትና ቃል ኪዳን ማለዳችንን በበረከት ጀምረናል። አሁን ልባችን በሰላም በደስታ በፍቅርና በእምነት ተሞልቷል። ውድ የኤማሁስ ቲዩብ ቤተሰቦች ከክፉ አደጋና ከሰው ተንኮል የተጠበቀ በቤታችሁ ሰላምና አንድነት የሰፈነበት የክርስቶስ ፍቅር በሕይወታችሁ ላይ የበዛበት ድንቅና የተባረከ ቀን እንዲሆንላቸው ከልብ እንመኛለን። እናታችን ልደታ ማርያም በሄዳችሁበት መንገድ ሁሉ ትቅደምላቸው። ይህ ጸሎት ለልባችሁ እረፍት እንደሰጠ ሁሉ ለሌሎችም ወንድም እህቶቻችንም የበረከት ምክንያት ይሆን ዘንድ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። መንፈሳዊ ጉዟችን በጋራ ለመቀጠል ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑ። የወቅቱ አዳዲስ መንፈሳዊ ዝግጅቶች በፍጥነት እንዲደርሷቸው የደውል ምልክቱን መጫኑን አይዘንጉ። በጸሎት የተጀመረ ቀን በምስጋና ይጠናቀቃል። በሰላም አውሎ በሰላም ያሳድረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።